ሜሩ ምንድነው ከኔ የፈለግሽው ነገር? ምንድነው ከኔ የፈለግሽው ነገር? የኔን ህመም አታሳይ። የኔን ህመም ደብቄ ቤቴ ውስጥ አደብቄ እንዴት ነው አውጥተሽ ለህዝብ አደባባይ ላይ የምታደርጊው? ማድረግ ያለብኝ ነገር ነው ያደረኩት። ምንም ያጠፋሁት ነገር የለም እዚህ ጋር። ጭራሽ ምንም አላጠፋሽም? አዎ ምንም አላጠፋሁም። እኔ እኮ አምኜሽ ጓደኛዬ ነሽ ብዬ ነው። ተረዳሁሽ። እሱን አውቃለሁ በደንብ አድርገሽ አይደለ? ጓደኛዬ ነሽ። ያንቺን ሀዘን ማየት አልፈልግም እኔ። አንቺ ከናና ሞቲ የኔን ህመም ማየት እንደሚፈልጉ አታውቂም? እሱ መች ጠፋኝ እና እነሱን ለማስደሰት እኮ ነው እኔ ማድረግ ያለብኝ ነገር ነው ያደረኩት እያልኩሽ ነው ያለሁት። ምንድን ነው ማድረግ ያለብሽ? ምንም ያጠፋሁት ነገር የለም። አሁንም ቢሆን ማድረግ ያለብኝ ነገር አድርግቻለሁ። እንደውም ሜሉ አንቺ ስለሆንሽ ነው እንደዚህ ቁጭ ብዬ ማወራሽ። ሌላ ሰው ቢሆን ማለት ነው ይሄን ምን ማድረግ እንዳለብኝ አውቅ ነበር። ግን ደግሞ ለኔ ብለሽ ነው ይሄን ነገር ያደረግሽው ብዬ ስለተረዳውሽ ነው። ደግሞም ለኔ ቢሆንስ የፈለገ ነገር ቢሆን እንዴት ያለኔ ፍቃድ ይሄን ነገር ታደርጊያለሽ? እኔ የኔ ህመም ጓደኛሽ ሆነ አትዘንጊ። እሱ ይሄ እኮ ጓደኝነት አይደለም። አንድ ጓደኛ መታመን አለበት ለጓደኛው። አንቺ እኮ ከጀርባዬ ነው የወጋሽ። ይሄ እንደዛ ነው የሚታየው እንዴ? እኔን ህመም ደብቄ ቤቴ ውስጥ ቁጭ ያልኩት ለምንድን ነው? ማንም የኔን መሰበር እንዲያይ ስለማልፈልግ አይደለ? አንቺ እኮ ነይ መድኃኒት ጠጪ፣ ነይ አሁን ራስሽን አጥፊ ደሜ ብሎ ሲሉኝ የነበሩትን ሰው እኔን ለማናደድ ከናና ሞቲ እኮ እኔን ለማናደድ ብለው ነው በየመንገዱ በርገር የሚጎራረሱት፣ በየመንገዱ አበባ የሚሰጣጡት፣ በየመንገዱ እየዞሩ እኔን ለማናደድ መሰለኝ እኮ ይሄን ሁሉ ነገር ያደረጉት። አንቺ ይሄንን እያወቅሽ እንዴት አስበሽኝ ነው ሜሉ? እንዴት አውጥተሽ እኔ ለምንድን ነው ቤቴ ውስጥ ቁጭ ያልኩት? ለምንድን ነው ስትደውይ ስልክ ማላነሳው? ለምንድን ነው ከናንተ ከጓደኞቼ ተለይቼ ቤቴ ቀረሁት? እኔ ይሄን አስቤ አይደለም ሲጀምር ማለት ነው። ያንቺ ጉዳት ያንቺ ስብራት አይደለም። ማሰብ ነበረብሽ። ነገርኩሽ እኮ እያለቀሽ እንደዛ እየተጎዳሽ እኔ ደግሞ ማየት አልችልም ታውቂያለሽ። እና ማድረግ ያለብኝን ነገር ነው ያደረኩት። እዚህ ጋር ምንም ያጠፋሁት ነገር አለ ብዬ አላስብም። እኮ ያደረግሽው አሁን እንኳን ደስ አላችሁ መልእክት ነው የላክሽላቸው ለኬናና ለሞቲ። እንኳን ደስ አላችሁ፣ የምትፈልጉት ነገር ተሳክቷል። ደሜ እንድትናደር ነበር የምትፈልጉት። ይሄው ተናዳላችኋለች። ተሰብራ ቤት ቁጭ ብላለች። ማረጋገጫ ነው የሰጠሻል። አንቺውን እኔ የወቀሽ ነው ላንቺ ብዬ እንደዛ ተጠፍፈ የመጣሁት ራሱ አይበቃኝም? ሲጀመር ከዚህ ጉዳይ ውስጥ ውጪ ብዬሽ አልነበረ? ለምንድን ነው ተመልሰሽ? እኔ ትላንትም ስለዚህ ጉዳይ ትተሻል ብዬ ነው እንጂ ያን ነገር ያወራውሽ እንደዛም አላወራሽም ነበር። እንደዚህ አስበሽ እንደሆነ ባክ አላወራሽም ነበር። ከዚህ በፊትም እኔ የሞቲን ጉዳይ ተይው በቃ አይመለከተንም ከዚህ ጉዳይ ውስጥ እንውጣ ባልኩበት ሰዓት ከኔ ጀርባ ተደዋውላችሁ ከሞቲ ጋር በስንት መከራ የተውኩትን ነገር አስጀመራችሁ ይመልሳችሁ። እሱ ደግሞ መልሶ አሰደብሽኝ ሲለኝ ከዚህ ጉዳይ ውስጥ ውጪ ያልኩሽ ወጣሽ። እኔ ያን ነገር ሁሉ ያወራውሽ ትተሻል፣ ከሁሉም ነገር ውስጥ ወጥተሻል ብዬ ነው እንጂ ተመልሰሽ አሁንም ሌላ ነገር ውስጥ ለመግባት እንደሆነ ባቅኖር አላወራሽም ነበር። ግን አንቺ እንዴት ቀበርሽኛው? እነሱ ያደረጉት ነገር አልበቃም። አንቺ ደግሞ እነሱ ደስ እንዲላቸው እንዲፈነጥዙ አሁን ታያለሽ። ወጣው የሚፈልጉትን ሲያወሩ ታያለሽ። የምታየው ነገር ነው የሚሆነው። የነሱ አላማ እኔን ማናደድ ነው፣ እኔን ማንገላታት፣ እኔን እንድሰበር፣ እኔ አንገቴን ደፍቼ እኔን ማየት ነው የሚፈልጉት እነሱ። ይሄን ደግሞ አንቺ ከኔ የበለጠ በደንብ ነው የምታውቂው። ታውቂያለሽ አንቺ መንቃራ ልጅ እኔን ለማናደድ እንደሆነ ይሄን ሁሉ ነገር የምታደርገው። ሞቲም ቢሆን እኔን ለማናደድ እኔን ተስፋ ለማስቆረጥ ነው። እኔ ደግሞ አሳያችኋለሁ ሁሉንም ነገር በተግባር ነው ማሳያችሁ። እንደዚህም እንደተጫወቱብኝ አይቀሩ። ግን አንቺ ይሄን ነገር አምኜሽ አውርቼሽ ሜላት እኔ እኮ ነገርኩሽ እኮ ነው ያደረኩት ነገር እንዳለ ለራስሽ ነው። ገባሽ? ምንም መጥፎ ነገር አስቤ አይደል። ይገባኛል። እሱ ጠፍቶኝ አይደለም። ግን እንደዛ ስትሆኚ ደግሞ ዝም ማለት አልቻልኩም። ለምን አትረጅኝም? ቆይ አንቺ እሺ እሱን አላሰብሽማ? እኔን ለመጉዳት ካላሰብሽ ወይ ደግሞ ስለኔ መልካም ነገር አይደለም ለመርዳት ከሆነ ይሄ ነገር እንዲወጣ አልፈልግም። እኔ ቤት የቀረውት ማንንም ሰው እንዳያይ ነው ካልኩሽ፣ ይሄን ካወቅሽ እሺ መጀመሪያ እኔ ሌላ ነገር እንደማወራ አስበሽ ከሆነ የመጣሽው ይሄን ካወቅሽ ለምንድን ነው የፖሰትሽው? አንቺ እኔ እኮ ጓደኛሽ እኮ ነኝ። እንደመጥፎ ማትይኝ እንደዚህ አሁን ተጠራጠርኩሽ እኮ ከእናትህ ሞት ይሆን የላካቸው ብዬ እስከማሰብ። ምክንያቱም እኔ ያን ሁሉ ነገር ሳወራሽ እንዴት ሜሉ ምን ሆነሻል? ይኸውልሽ አሁን እኔ ነግሬሻለሁ አይደለ? እኔ ጓደኛሽ ነኝ። እሺ ገባሽ? እኔ አንቺን ምንም የመጉዳት አላማ እንኳን የለኝም ጭራሽ። እሺ ለምን እሺ ቀዳሽው እኮ ለኔ አስበሽ እሱን ነገር አደረግሽ። ለምን ፖሰትሽው? በቃ ትክክል ነው ብዬ አመንኩበትን ነገር ነው ያደረኩት። እዚህ ጋር እኮ እኔን መውቀስ የለብሽም። የኔ መሰበር የኔ መውደቅ እነሱን እንደሚያስደስት አታውቂም? እነሱ እኔን ለማናደድ እንደሆነ ይሄን ሁሉ ነገር የሚያደርጉት ምናልባት ይሄንን ካየ በቃ ሊረዳሽ ይችላል ብዬ ስላሰብኩ ነው። ማን ነው የሚረዳኝ? ሞቲ ነው የሚረዳኝ? አዎ በቃ ሰው ከሆነ ብዬ ነበር ሐሳቤ ማለት ነው። እነሱ እኔን ማሳበር ነው አላማቸው እያልኩሽ እኮ ነው። ትናንት ያን ነገር ሁሉ ያወራሁሽ እኮ ለዚህ ነው። እኔ እኮ ያወራሁሽ ሁሉም ነገር አንድ አይነት ነው። ቆይ ነው መወቀስ አለብኝ አሁን እንደዚህ ላደረኩልሽ ነገር? ይሄ ነው ምላሼ? ንገሪኝ እስቲ
ወቀሳ አይደለም ሌላ ሰው ቢሆን ሜሉ የምር ምን እንደማድረግ አቅ ነበር። እንደዚህ ቁጭ ብዬ ራሱ አላወራውም ነበር። ታውቂኛለሽ እኮ እኔን በደንብ አድርገሽ ተሻለ እንዴ? አሁን አይደለም ጓደኝነታችን የጀመረው። አሁን ግራ ገባኝ። ይሄን ነገር ካየው በኋላ ግራ ነው የገባኝ። እኔ ራሴን ደብቄ ቤት ውስጥ እንደቀረው እየነገርኩሽ እንዴት ነው ያወያየውሽን ነገር እኮ ነው አውጥተሽ አደባባይ ላይ አወጣሽ። እኔ ደግሞ ቤት ውስጥ ተዘብዝበሽ እንድታለቅሽ አይደለም አይፈለኩት። ገባሽ? ምንድነው የሚጠቅመኝ አሁን? ይሄ እኔን መርዳትሽ ነው? ረዳሽኝ ማለት ነው? አዎ ያሰብኩትን ነገር ነው። በቃ ለነሱ እያሳይሽ እያስደሰትሻቸው እንዴ? እኔ እንደዛ ስበር ለምን አይገባሽ? ቆይ አንቺ አሁን እኔ እንደቀበርሽኝ ነው ማስበው። እንደቀበርሽኝ ማለት ነው። አንቺ እኮ ለመረዳት ምንም ፍላጎት የለሽም ሲጀመር ማለት ነው። ገባሽ? የራስሽ ሀሳብ ብቻ ነው ያንተ እያልሻለሽ። እኔ ጓደኛሽ ነኝ። ዛሬ አይደለም የምታውቂኝ እኔን። ቆይ እኔ ያደረኩሽ ነገር አለ ከዚህ በፊት ካለ ነገር ከሁሉም ነገር ይበልጣል። ይኸው ጓደኝነታችንን ውሃኔ ከለስሽበት እኔም ሁሉንም ነገር ያሰብኩት እቅዴን ሁላ ነው ገደል የከተትሽው ያለ ማንም ሳያለቅስልኝ እንደቀበርሽኝ ነው። እንደፈለግሽ ማሰብ ትችላለሽ፣ ግን እኔ እንደ ጓደኝነቴ ማድረግ ያለብኝ ነገር ነው ያደረኩት። በቃ ምትረጂኝ ከሆነ ማለት ይሄን ነገር ማድረግ አልነበረብሽም። ካለኔ ፍቃድ ከዚህ በፊትም ሞቲን ያናገርሽው ያለኔ ፍቃድ ነው። አስቆምኩሽ፣ አቁመሻል ብዬ ደግሞ ሳስብ ደጋሜ ሌላ ገደል እና እንደዛ ከሆነ እስቲ ቆይ አንድ ጥያቄ ልጠይቅሽ። እኔ አሁን ለአንቺ ክፋት አስቤ ከሆነ እሱ እኔን ለምንድን ነው በጥፌ መታኝ? ልነግሪኝ ትችያለሽ? እሱ ያንቺ ስህተት ነው። ሲጀመር እዚህ ጉዳይ ውስጥ መግባትም አልነበረም። አሁን እኮ አንቺ እያልሽኝ ያለሽው በቃ እኔ ጠላትሽ እንደሆንኩ ነው ያወራሽ ያለሽው። ታውቂያለሽ አይደለ? እንዴት ነው ታዲያ ማስበው እንዴ? እኔ ቤት ውስጥ ይሄን ነገር ሁሉ እያሳለፍኩኝ ያለው አጥቶሽ ለነሱ መድስቻ ስታረግኝና ምንድነው ዛሬ ይሄንን ያደረግሽው ነገ ምን ልታደርጊኝ እንደምችል በምንድን ነው የማውቀው? እኔ ላግዝሽ የምችልበት ነገር በሙሉ በዚህ መንገድ አታግዥኝም። እኔ እንደ ጓደኛ የምታግዥኝ ከሆነ እመሜን ሰምተሻል። የነገርኩሽን ነገር ተረድተሽ ዝም ማለት ነው በቃ። አውጥተሽ በአደባባይ መፖሰቱ ምንም አያስፈልግም። ለምንድን ነው የፖሰትሽው ነው በቃ። ስታለቅሽ ማየት አልችልም። ጓደኛሽ ነኝ ያልኩሽ ነው ያለሁት። አንቺ ማየት አትፈልጊም። ሰው ግን እንዳይት ፈልጊያለሽ። ለምን ስለሰም ትጨነቂ? አንቺ ስለራስሽ ትጨነቂ ምን አገባሽ? ስለሱ ያገባሻል። እነሱ መደሰቻ ምክንያት መሆን አልፈልግም እንዴ። እንደዚህ እየተደበቅሽ እያለቀሽ ነው ደግሞ ለሳውንድ። ከዚህ በኋላ ለለቅስም አልኩሽ እኮ። ሲጀመር እኔ ያሰብኩትን ሐሳቤን ሁላ ነው ብትንትን ያደረግሽው። እሱ ያልተሰብ በቃ ለምንድን ነው የፖሰትሽው? አንቺ የሆነውን ነገር ብቻ ነው ያይሻለሽው። ገባሽ? እኔ ላደርግልሽ የሞከርኩ ያለሁትን ነገር ምንም ነገሮች ያሰብኩትን ነገር ራሱ አጥፍተሽዋል። እንኳን ልትረጂኝ ማለት ነው። እኔ የፈለኩትን ያሰብኩትን ሐሳቤን ራሱ ገደል ላይ ከተሽው። ጭራሽ እንኳ ደስ ይበላችሁ ደሜ አበደችላችሁ እኮ ነው። ይሄ እንኳን ደስ አላችሁ ጥሪ ነው። አሁን እኔ የምረዳሽ ኬናንም ሞቲንም እንኳን ደስ አላችሁ ደስ ይበላችሁ። ኬና ደሜ አብዳለች እንኳን ደስ አላችሁ ቤት ቀረችላችሁ ነው። በቃ የኔ ጥያቄ ከምንም ነገር በላይ ያን ባለግርሽ ደግሞ ይሁን። ማንም የኔን ህመም ማየት አልፈልግም። ማንም በኔ እንዲደሰት አልፈልግም። ኬናም ሆነ ሞቲ መደሰቻቸው መሆን አልፈልግም ብዬሽ ያን ሁሉ ነገር አውርቼሽ እኮ ባለግርሽ ይሁን ባታውቂ ዝም ብዬ ባወራሽ ይሁን ችግሩን ራሱ ነግሬሽ ወጥተሽ ያወቅሽ እየፖሰትሽ እኔ እንዴት ነው ምረዳሽ? እንዴት ነው እንድረዳሽ ይፈልግሽ? ሄጂና ደልቻ ያ እንዳለቂ ብለሽ ተነጨነጨ የነበረው ቪዲዮ ሄጂና ደልቻ በቃ ሄጂ። አሁን ደግሞ ሌላ በሽታ። አሁን ደግሞ ሰው ካየና ሁሉም ሰው ከተደሰተበት በኋላ ምን ሆነ ታዲያ? ምን ያናድሻል? እንደዛ ከሆነ በቃ ያለፈው አልፎ አይደል እንዴ? በቃ ምን ያናድሻል? እዚህ ጋር እኮ ምንም ያናድድ ነገር የለም። በቃ አበደች ደሜ። አሁን ደግሞ የታየውን ቪዲዮ አጠፋች አብዳለች ይባል ደግሞ ላጥፋው እጄ። እሱ የነሱ ሀሳብ ነው። ስለሰው እኮ ባትጨነቂ እንደዚህ ባልሆንሽ ነበር ሲጀመር ማለት ነው። ገባሽ? አንቺ እኮ አሁን ጭራሽ ሌላ ጥፋት ነው ወይስ ኢሜሉ አንቺ ጋር ስላለ እንደፈለግሽ የኔን ነገር እየተነሳሽ በፈለግሽበት ሰዓት ማውራት የምትችይ መስሎሽ ነው? አንቺ አሁን ምንም ልትረጂኝ አትችይም ሲጀመር ማለት ነው። ምረዳሽ አሁን ኢሜሉ እኔ ጋር ነው ያለው። እኔ እደራልልሻለሁ ሁሉንም ቪዲዮ ማለት ነው እስከ ዛሬ ድረስ የለቀቁት እንዳለ። ገባሽ? እሱ እኮ ምንም ትርጉም የለውም። ማጥፋሽ በኋላ ያው ይቅርታን ተማምኖ ማጥፋት ነው ይሄ። ስሚኝ፣ አሁን እኔ ማድረግ ያለብኝ ነገር አድርጌልሻለሁ። በቃ እንደ ጓደኝነቴ ማለት ነው። ገባሽ? እኔ ብለሽ ማለት ነው። አዎ ላንቺ ብዬ በቃ ይመስለኛል። አሁን ምንም ነገር ጥሩ ሁኔታ ላይ ማድረግሽም እንደማይሽ ከሆነ ማለት ነው። ስለዚህ ስትረጋጊ እናወራለን። አንቺ አሁን እንደማይሽ ከሆነ ምንም እየተረጋጋሽ አይደለም፣ በድርጋት አይደለም እየነገርሽኝ ያለሽው። ላንቺ ብዬም ተመትቻለሁ፣ ተጎድቻለሁ። ገባሽ? እና ለምን አደረግሽ? በቃ ይሄን ነገር ለምን አደረግሽ? ለኔ ብለሽ ተጎጂ ብያለሁ። እኔ እንደ ጓደኛ እኔን መረዳትሽ ልክ ነው፣ ግን ደግሞ እኔን ለመርዳት ብለሽ ጭራሽ ነገሮችን ማበላሸት ልክ ነው? አሁን አንቺ ጥሩ ሁኔታ ላይ አይደለሽም ያለሽው። እሺ ስትረጋጊ እናወራለን። በቃ ያደረግሽው ነገር በጣም ስላለ እየወቀሽኝ ነው ያለሽው። ገባሽ? እየወቀሽኝ ነው ያለሽው። አሃ ላጨብጭብልሽ? ለአንቺ ብዬ እኮ ነው እንደዛ የሆንኩት። ምን ነገር አትመጭም እንዴ? እኔ እኮ ጓደኛሽ ነኝ። ሰማሽ? ወይም ባዳ አይደለሁም፣ ተራሷ አይደለሁም። እየተቆጣሽኝ ነው እንዴ? ለማንኛውም አሁን አንቺ ስትረጋጊ እናወራለን። በቃ አሁን ግን የምናወራበት
ምንም አሁን ካንቺ ጋር ራሱ የማውራት አቅሙ የለኝም። ገባሽ? አንቺ ልትረጂኛችም በዚህ ሰዓት ስለተናደድሽም ምንም ልትረጂኛችም ያረኩልሽንም ነገር ምንም ልትረጃችሁ አቺም ሲጀመር ማለት ነው። ስለዚህ በቃ ቁጭ በይ። ወዴት ነው የምትሄጂው? ነይ አሁን ሜሉ በቃ ተመልሰሽ አትምጪ። ጭራሽ ባንቺም ብሶ ጥለሽኝ ነው እንደ የምትሄጂው? አትመለሽ። ስትፈልጊ በዛው መቅረት ትችያለሽ። ደሜ የሰው ችግር የለባትም። ኤጋ ከበጀምቱ ተወርድፍቱ ተኪያ ሜላት ባይኤን አርሲቴ ዋናን ጀዱን እሺ ታቴፋን አከስቴ ተስገባይ ሀሶፍሲሴ ባይኤን ተደጋሃሜ ማሊፍ ኩኒ ዲማ ዱንፋ ኮቲ ባስቴ አኒ ወንተን ዱባቹን በርባኔ ወንተን ባሴ ኢብሱን በርባኔ ባስቴ ዱበቴ አኒ ወንቲ ኩኑንዲን ታጀዴ ያኔ ዲሚ ኩን አከነን ያደቲ ዋን ብራን አኒ ዋናን ያዴ ቀባ ዋናን ካዬ ፈዴ ቀባ ካዮኪ የሁንደ ሀለያት ብሻንት ነቅጤ ጋሩሙ ዋናን ጎዱን ቀብ ሼኒ ሲሪያ ኮቲ አናፊ ያዴ ከጎቲት ዱበቻ ጅርቲ ጋሩሙ አናፊ ያዴ ሶቴ አከሚቲ ነምኒ ጭቲ ሪያሳ ባሴ ቅሌንሰራ ኦብሸ ከንጀ አናፍ ጋፊ ጉዳ ካናኒ ሼስ ጋፈዴ ሼና ነናን ሁበኔና እንጀቲ አኒ ሼቲን አራ ጅራና አከሚቲ ከስጎቴ ጋሩ ዋናን ጎዱን ወላሌ እርገሙ ዲሚ ኩን ተካ በሄና መብረግ ሄራ በሌሱን ወላሌ በሌሱ ጋሩ ዮም በሌሰስ ኢቱ መራቱ ታ ኢቱ ዲና ገመቺሱ ታ ዋንተ ኤፍ በሌሱን ኮ ፋይዳ አዳን ቀብ ወንታ አዳ ፊቱን ቀቡ ጋሩሙ ዋናን ጎዱን ቀብ እሺን ባኤ አመሼን አካ አናፍ ሚደምተቲ ካያዳ ጅርቱ አና ሚዱሽን እንበሬ እንገሌፍ አታው ጋሩ ማጎቹ ተዶ ተከተ ኤራ ዋንተ ኤፍ ተካ ቢሻን ገነም ምን ሀረኒ ወንት ደርቤ ደርቤራ ተካተ ኤራ ጋሩ ጎቻንሺ ኩን ስሪ ሚት ጀዴ አከው በተዋነን በርባዴ ካናድረስ ana duuba wali bilbilani mootiidhaan dhimma isaanii keessaa baheera yeroon jedhetti wanti kun hunduu itti fufee amma harraayyuun ga'utu kana booddee dhimma koo keessaa ba'a lafan jedhetti mootii barbaaddee dubbistee isheen anaaf yaaddee ta'uu danda'a akkuma jettu garuu immoo kuni ana namiidhaa jira wanti isheen gochaa jirtu dhimma tokko sirreessuuf jedhan dhimma tokko balleessuun sirrii miti jedheen natti dhagaamee aaree waan itti dubbadhee fi akka isheen jettutti kaana fayyaduudhaaf ana gargaaruudhaaf jetteetii hiriyummaa ishee dirqama hiriyummaa ishee akka baateettidha kan dubbachaa jirtu ana garuu dhimmichi baay'ee na aarse hiriyaa kootii yoo dandeessi iccitii koo naaf dhoksuu qabdi malee baastee qilleensarra oolchuun sirrii miti waanan godhu garuu hin beeku takka wanta ta'edha waan ta'eef egaa wanti sirratu jiru kana booddee kanaaf viidiyoo qilleensarra oole sana takka ooleera waan ta'eef balleessuun akkuma sila jedhe faayidaa addaan qabu bu'aa addaan qabu balleessuun ammayyuutu maraatuu koo namootaaf mul'isa gammachuu namoota gadda koo barbaadanii ta'a waan ta'eef akkas gochuun barbaadu garuu immoo ani dammeen eenyu akkan ta'e hamman dhaadadhu amman gahu immoo hunda isaaniittuu nan mul'isa kana ofii koof namaaf miti waadaa kanan galu kanaaf viidiyoo qilleensarra oole maa gochuu hin danda'u balleessi jette erga takkaa ta'ee otoon ta'een ture malee erga ta'ee booddee wanti jijjiiramu jiru balleessuu kootti haa ta'u garuu kana booddee wanta jiruuf hundumti keenya kan wal arginu ta'a waan sirriinsaa dammeen hammam akka geessuun argitu jechuudha.